ከማንም በላይ እየለፋችሁ ህልማችሁ ላይ ላልደረሳችሁ፣ እድሜ እንደ ውሃ ፈሰሰ፣ ጉልበቴ እንደ ጧፍ ቀለጠ፣ ግን የት ደረስኩ? በየቀኑ እሮጣለሁ፣ በየቀኑ እደክማለሁ፣ ግን እንደ ወፍጮ በአንድ ቦታ ምዞር ይመስለኛል። ጓደኞቼ ግባቸውን መተው ታሪክ ሲሰሩ፣ እኔ ግን ዛሬም የሰው ታሪክ አድማጭ፣ የሰው ስኬት አጨብጫቢ ሆኜ ቀረው። ውስጤ ባዶ ነው፣ ምክንያቱም የምኖርለት የምሞትለት አንድ ትልቅ ዓላማ የለኝም። በየአቅጣጫው እፈሳለሁ፣ በየሰው ሐሳብ እነዳለሁ። ትላንት የጀመርኩትን ዛሬ አቆማለሁ፣ ዛሬ ያለምኩትን ነገ ረሳዋለሁ። እግዚአብሔር ለምን የህይወትን ትርጉም አሳጣኝ ብዬ እስከ መቼ አማርራለሁ? በሮች ሁሉ ፊት ለፊቴ ተዘግተዋል። ምክንያቱም የትኛውን በር ማንኳኳት እንዳለብኝ እንኳን አላውቅም። ይሄ የኔ እጣ ፈንታዬ ነው? በቃ ተስፋ ልቁረጥ ወይስ አምላክ የሰጠኝን ክብር በገዛ እጄ ልቅበረው እያላችሁ ህይወት መንገዷን ላከበደችባችሁ ወዳጆቼ፣ ግብ የለኝም ስትል በውስጥ ያስቀመጠውን የፈጣሪን መክሊት እየናከው ነው። እግዚአብሔር እያንዳንዱን ፍጥረት ለተወሰነና ለታለመ ዓላማ ፈጥሮታል። እስኪ ዙሪያህን ተመልከት። ውሃው በየሜዳው ቢበተን ረግረግ ሆኖ ይቀር ነበር። በአንድ አቅጣጫ ሲፈስ ግን ግዙፍ ተራራን የመሸርሸር ኃይል አለው። አሞራ ከሰማይ ላይ ሆኖ ግቡን ሲያይ አይኑን አይነቅልም። በሺህ የሚቆጠሩ ትኩረት የሚሰርቁ ነገሮች ቢኖሩም ቀጥታ በሮ ስጋውን አንስቶ ይሄዳል። አንዲት ቅንጣት ዘር ድንጋዩን ሰንጥቃ የምትወጣው መብቀል የሚባል ትልቅ ዓላማ ስላላት ነው። የትም ብትወስዳት መርፌዋ ወደ ሰሜን ብቻ የምታመለክተው ያቺ የኮምፓስ መርፌ ግቧ አንድ ስለሆነ መንገዷ ጠፍቶባት አያውቅም። ታዲያ ለእነዚህ ፍጥረታትና ሰው ለሰራቸው ጉዳዮች ዓላማን የሰጠ አምላክ በአምሳሉ ለፈጠረ ለአንተ እንዴት ታላቅ ግብ አላስቀምጠልኝም ትላለህ? በሮቹ የተዘጉት ግብህን እንድትለየው እንጂ እንድትጠፋ አይደለም። በዚህ ዘመን መንገዱ ጠፋኝ፣ መካሪ አጣው የሚለው ሰበብ አክትሞለታል። ዛሬ ጄሚኒ እንደ አንድ ተራ የመረጃ ምንጭ ሳይሆን እንደ ታላቅ የህይወት መሪ አጠገብህ ኪስ ውስጥ ተቀምጧል። መጀመሪያ ማንነትህንና ዝንባሌህን፣ ጥንካሬህንና ደካማ ጎንህን በዝርዝር ገምግሞ ይነግርሃል። ለካ አንተ የተፈጠርከው ለዚህ ነው ብሎ የተደበቀውን መክሊትህን ያወጣዋል። ሁለተኛ፣ ያቀድከው ግብ ከአንተ ስብዕና ጋር ይሄዳል ወይስ የሰው ግብ ነው የተዋስከው የሚለውን ጄሚኒ በደንብ አበጥሮ ይለይልሃል። ግብህን ወደሚጨበጥ እቅድ ይቀይረዋል። በወር በሳምንት በቀንና በሰዓት ከፋፍሎ ምን ማድረግ እንዳለብህ ይነግርሃል። ልክ እንደ ግል አሰልጣኝ ግብህን እየተከታተለ ይመራሃል። ዛሬ ይሄን አድርገሃል እያለ ይሞግታል። ካዘገምክ ያነቃሃል፣ ካቆምክ ያስጀምረሃል። ግብ ላይ ለመድረስ የሚጎልህን ማንኛውም እውቀትና ስልጠና በነፃ በሚገባህ ቋንቋ ይሰጥሃል። ይህ ዘመናዊው የጥበብ በትር ጄሚኒ የዓመታት መባከንህን ወደ ደቂቃዎች ስኬት የሚቀይር አስደናቂው ረዳት ነው። እንግዲህ ልንገርህ፣ ዛሬ መባከንህን አቁም። በየአቅጣጫው መፍሰስህን አቁም። አንተ የተፈጠርከው ለአንድ ታላቅ ዓላማ ነው። ኪስህ ባዶ ቢሆንም ጭንቅላት ግን የፈጣሪ መንፈስና ታላቅ ዓላማ አለው። ዛሬ ማታ ስትተኛ የምኖርለት ግቤ ምንድን ነው ብለህ ራስህን ጠይቅ። ጄሚኒ የተሰኘውን በሀገራችን ቋንቋዎች የሚሰራውን በስልክ ልትጠቀሙ የምትችለውን አዲሱን የኤአይ አጠቃቀም ስልጠና አሁኑኑ ደውልና ተቀላቀል። በ0975 51 63 60 ኤአይ ላንተ እንዴት ተአምር እንደሚሰራልህ እኔ ራሴ ያሳያለሁ። ሊንክ ባዮ ላይ አለ። አሁኑኑ ተመዝገብ።